ታሪኩ የሚጀምረው ካሮሊን የምትባል ወጣት ለአድናቂዎቿ ሚስጥሯን እያጋራች በነበረችበት ወቅት ነው። የምትኖረው በሳን ፍራንሲስኮ ሲሆን ስራዋ ደግሞ በጣሊያን ካምፓኒ ውስጥ ኢንተሪየር ዲዛይነር በመሆን ነው። እጅግ ውብ የሚባል አፓርትመንት ውስጥ የምትኖር ሲሆን ኑሯም በመሃል ከተማ ነበር። በሁሉም መስፈርት የተመቻቸ አይነት ህይወት አለኝ ብላ ነው የምታስበው ከአንድ ችግር በስተቀር፣ እሱም ደግሞ በፍቅር ህይወቷ ደስተኛ ለመሆኗ ነበር። ብቸኝነቷ ከምንም በላይ እያስጨነቃት ከጊዜ ጊዜ ጫና እያሳደረባት መጣ። ሌላኛው እያስጨነቃት የነበረው ነገር ደግሞ ከጎረቤቷ የሚመጣው ድምጽ ነበር። በየቀኑ አዳዲስ ሴቶችን እያመጣ ሌሊቱን ሙሉ መረበሹን ተያያዘው። ታዲያ ከዕለታት አንድ ቀን በቀጭን ቀዳዳ ውስጥ አሾልቃ ስታይ አብራው ያደረችውን ሴት ጎረቤቷ እየተሰናበተ ነበር። ሰዓታት በኋላ ደግሞ ሌላ ሴት ወደ ቤቱ ይዞ መጣ። አሁንም ረብሻቸው አይጣል ነበር። ከጥንዶቹ የሚመጣው ድምጽ ካሮሊንን እጅግ ረበሻት። ካሮሊን በስራ የደከመውን ሰውነቷ ፈጽሞ ረፍት እንዲያገኝ ማድረግ አልቻለችም ነበር። ጂሊያን ለተሰኘችው ባልደረባዋም ስለ ጎረቤቶቿ ተግባር አንድ በአንድ ተነግራት ጀመር። ጂሊያን ይገርማል፣ እኔ ከዚህ በፊት እንደዚህ አይነት ሁኔታ ገጥሞኝ አያውቅም አለቻት። አንድ ምሽት ላይ ካሮሊን ከጓደኞቿ ሶፊያና ሚሚ ጋር በመሆን ወደ ቤት ማቅናት ጀመሩ። ብዙ መጠን ያለው አልኮል በጊዜው ጠጥተው ነበር። ታዲያ በዛን ቀን የሚረብሻት ድምጽ መሰማቱን ቀጠለ። ካሮሊን ምን ያህል መጥፎ ጊዜዎችን በማሳለፍ ላይ እንደነበረች ለጓደኞቿ ነገረቻቸው። ያ ምሽት ለጓደኞቿ አዲስ ነበር። ነገር ግን ለ3 ቀን ተኝታ ለማታውቀው ካሮሊን ብዙም አላስገረማት። ይህ ሁኔታ ግን ለብዙ ቀናት መደጋገሙ ቀጠለ። አንድ ምሽት ላይ ጎረቤቷ ብቻውን ወደ ቤቱ ሲመጣ ካሮሊን በዛ ቀን ሰላሜን አገኘው ብላ ድመቷንም ከክፍሏ አስወጥታ ጋደም ስትል ከግድግዳው የተለመደው ድምጽ መሰማቱን ቀጠለ። ካሮሊን እጅግ ተበሳጭታ ስለነበር ግድግዳውን መደብደብ ጀመረች። ጎረቤቷ ወዲያውኑ በሩን በርግዶት መጣ። ካሮሊን ቀና ብላ ስትመለከተው ያልጠበቀችው አይነት ሰው ነበር የሆነባት። በጊዜው ከወገቡ በታች ብቻ ነበር የለበሰው። ሳይመን የተባለው ጎረቤቷ እጅግ መልከ መልካም ነበር። መተኛት እንኳን አልቻልኩም ስትል ለጎረቤቷ ቁጣ በተሞላበት ሁኔታ መናገሯን ቀጠለች። ሲመን ማድረግ እንዳለብኝ እኮ አንቺ አልነግሪኝም ሲል መለሰላት። እኔም ስለ አንቺ አንቺም ስለ እኔ ጉዳይ አይመለከትሽም አላት። ታዲያ ካሮሊን በዛ ጊዜ በሲመን መልክ ተስባ ነበር። በሌላ ቀን ለጓደኞቿ ጎረቤቷ ምን ያህል ቆንጆ እንደሆነ ነገረቻቸው። በሌላ ቀን ጂሊያን የምትባለው ጓደኛዋ ፓርቲ አዘጋጅታ ዘና እያሉ ነበር። ታዲያ በዛን ወቅት ሲመንን ከርቀት ስትመለከተው በፍጥነት ተጠግታው ልትጮህበት አቃጣት። ያልተረዳችው ነገር ግን ሲመን የጂሊያን ቅርብ ጓደኛ ነበር። በባህሪው የተነሳ ዌልባንገር ስትል ቅጽል ስም ሰጠችው። ትንሽ ቆየት ብላ ካሮሊንና ሲመን ወደ ውጭ ወጥተው ንግግር ማድረጋቸውን ጀመሩ። ስሜታዊ ሆና በጥፊ መታችው። ከብዙ ውይይት በኋላ በአንድ ነገር ተስማምተው ነበር። ሲመን ከዚህ በኋላ እንደማይረብሻት ነገራት። ካሮሊንም በሐሳብ ተስማማች። ከዛ ቅጽበት በኋላ በሁለቱ መካከል ያለው ቅራኔ እየቀነሰ መጣ። ሶፊያና ሚሚ የተባሉ ጓደኞቿ ኔልና ራያን የተባሉ ወጣቶችን ቀልብ ለመሳብ እየሞከሩ ነበር። ሐሳባቸውም ተሳክቶ እንደ ለጥንድ በመሆን ጥሩ ጊዜ ማሳለፍ ቻሉ። በሚቀጥለው ቀን ጁሊያን ካሮሊን ለምን ከሳይመን ጋር ጓደኛሞች አትሆንም አለቻት። መልከ መልካም ብቻ ሳይሆን ፕሮፌሽናል ፎቶግራፈርም ጭምር እንደሆነ ልታሳምናት ሞከረች። ታዲያ በሚቀጥለው ቀን ያልተጠበቀ ነገር ነበር የተፈጠረው። የካሮሊን ድመት ወደ ሲሜን ቤት ወደምትመጣው እንስት በመጓዝ ትነክሳታለች። የደነገጠችው እንስትም ወዲያውኑ ቤቱን ለቃ ወጣች። በሲሞንና በካሮሊን መካከል ያለው ግንኙነት ከጊዜ ጊዜ እየጨመረ መጣ። ታዲያ ሲመን ወደ አየርላንድ ጉዞ በሚያደርግበት ወቅት ጂሊያን የካሮሊን ቁጥር ለሲመን ሰጠችው። ከዛ ቅጽበት በኋላም ቴክስት መጻጻፍ ጀመሩ። ከትሪፕ ሲመለስም በሁለቱ መካከል ያለው ጓደኝነት እጅግ ጀምሮ ነበር። ቀን በቀን መገናኘት ጀመሩ። አብረው ብዙ ምሽቶችንም እስከ ማሳለፍ ጭምር ማለት ነው። ነገር ግን በመካከላቸው አንድ ስምምነት ነበር። እሱም ደግሞ ጓደኝነታቸው ወንድማዊ ከሆነ ጓደኝነት ማለፍ እንደሌለበት ገደብ አበጅተው ነበር። ከሳምንታት በኋላ ግን ራያን ወደ ተሰኘው ጓደኛ ቤት አንድ ላይ አቀኑ። ጊዜያቸውንም ጊታር በመጫወት የልባቸውን በማውራት ያሳልፉ ነበር። ከፍታ በመውጣትም ራሳቸውን ዘና ማድረጋቸውን ቀጠሉ። ነገር ግን አሁንም በመሃላቸው ያለው ግንኙነት ከቤስት ፍሬንድነት ያለፈ አልነበረም። በአንድ ምሽት ወይን እየጠጡ አንድ ጨዋታ ለመጫወት ተስማሙ። እሱም ደግሞ ለእያንዳንዱ ጥያቄ እውነት ወይም ሐሰት እያሉ መልስ መስጠት ነበር። ነገር ግን ካሮሊን በዛን ወቅት ደስተኛ አልነበረችም ነበር። ሶፊያና ሚሚ የወንድ ጓደኛቸውን እንደቀያየሩ ጠየቀቻቸው። በሐሳቧ ተስማምተው ተቀያይረው ወደ ክፍሉ ያመራሉ። ካሮሊንና ሲመን ግን አብረው ነበሩ። በዛ ሰዓት በሁለቱ መካከል ያለው ግንኙነት እየጨመረ መጣ።
ነገር ግን ሲመን የተባባሉትን ነገር አልረሳምና ስሜቱን እንደምንም ተቆጣጠረ። በዚያን ጊዜ ግን ካሮሊን ደስተኛ አልነበረችም። በነጋታው ሲመን በካሮሊን እንደተማረከ ሆኖም ግን ይህ ራሷን በማታውቅበት ጊዜ የመጉዳት ፍላጎት እንደሌለው ነገራት። ካሮሊን በሲመን ሐሳብ ወዲያውኑ ነበር የተስማማችው። ያደረገው ለሷ አስቦ እንደሆነም ተረድታ ነበር። ከሳምንታት በኋላ ካሮሊን ለጂሊያን ሲመን በሷ ላይ ፍላጎት ያለው እንደማይመስላት ነገረቻት። ነገር ግን ጂሊያን ጊዜ ልትሰጠው እንደሚገባ አስረዳቻት። ካሮሊን ከሲመን ጋር ጥሩ ምሽት እንዲያሳልፉ ልትጠይቀው ወሰነች። ነገር ግን ከሲመን ቤት የሰማችው ያልጠበቀችው ነገር ነበር። ሲመን ከቀድሞ ጓደኛው ጋር እያወራ ነበር። ታዲያ በዛ ቅጽበት ሐሳቧን ቀየረች። ጂም የሚባል ወጣትን ተዋወቀችው። ቤቷም አንድ ላይ በመሆን ይሄዱ ጀመር። ያ ሐሳቧ ታዲያ ሲመንን ለማስቀናት ነው። ነገር ግን ጂም የተናገራት ነገር ትክክል ስላልነበር ብዙ አብሮ መቆየት አልቻሉም ነበር። ታዲያ ሲመን ወደ ካሮሊን ቀርቦ ሊያወራት ሲል ካሮሊን ለስሜቷ ስላለችበት መጥፎ ሁኔታ ገለጸችለት። መጥፎ ቀን እንዳሳለፈችና የመከዳት ስሜት በውስጧም እንደነበር አብራርታ ነገረችው። ሲመን ወደ እሷ በመቅረብ የቀድሞ ሁኔታውን እንዳበቃና ከሌሎች ጋር ያለው ጓደኝነትም ሙሉ ለሙሉ እንዳገተመ ነገራት። ሲመን ከዚህ በኋላ ከእሷ ጋር አብሮ መሆን እንደሚፈልግም አስረዳት። በሌላ ቀን ሲመን ካሮሊንን ወደ ስፔን በሚያደርጉ ጉዞ አብረው እንዲሆኑ ጋበዛት። ሲመን ግንኙነታቸውን ቀስ በቀስ እንዲሄድ ነው የፈለገው። ነገር ግን ካሮሊን መታገስ አልፈለገችም ነበር። በግልጽ ለሲመን እንደምትወደውና ያላትን ፍላጎት ነገረችው። ካሮሊን ለረጅም ጊዜ ስትፈልግ የነበረውን ነገር በመጨረሻም ከሲሞን ማግኘት ችላ ነበር። ሆኖም ግን አሁንም በመሃላቸው የተፈጠረ ነገር የለም። ሁሉም ነገር መደበቅ መርጣ ነበር። በነጋታው ካሮሊን ከሲመን ጋር ጊዜ ልታሳልፍ እንደምትፈልግ ነገረችው። በቅርብ ጊዜም ወደ ቤቷ ልትመለስ ፍላጎት እንዳላትም አብራ ነበር የነገረችው። ካሮሊን በውስጧ ችግር እንዳለባት ያ ነገር ደግሞ የቆየ እንደሆነ አስረዳችው። ታዲያ ሲመን ለረጅም ጊዜ የናፈቃትን ነገር ሰጣት። ያው ፈታ አረጋት ማለት ነው። በሁለቱ መካከል ያለው ጓደኝነትም ለረጅም ጊዜ መቀጠል ችሏል። ውድ የአቤል ሲኒማ ተከታታዮች ታሪኩ ከተመቻችሁ ቪዲዮን ላይክ እንዲሁም ሼር ማድረጋችሁን ፈጽሞ እንዳዘነጉ